ትወዳታለህ? እመናት። ትወጂዋለሽ? እመኙ። አይከዳኝም፣ ቺታ አያረግብኝም፣ ቺታ አታረግብኝም፣ አትከዳኝም ብሎ ያምናል። ፍቅር ሁሉን ያምናል። ኧረ እሱ ታማኝ አይደለም ምናምን ብሎ በሰው ወሬ ላይ የሚመሰረት አለ። እውነተኛ ፍቅር አማኝ። የእውነተኛ ፍቅር ምልክቱ ባልን ማመን ነው። የእውነተኛ ፍቅር ምልክቱ ሚስትን ማመን። ፍቅር አማኝ ነው። እስከ ሰማይ ሲወርድ ፒፕልስ የኢትዮጵያ ህብረተሰብ ማህበረሰብ ዓለም ህዝብ በሙሉ ትወዱኛላችሁ፣ ልወርድ ነበር፣ መስቀል ላይ ልሞት ነበረ፣ እንደው ትወዱኛላችሁ ሽላትሉኝም ምናምን ብሎ አላለም። አማኝ ነው። ወረደ፣ ሞት። የው ዛሬ ሁላችንን በፍቅር ገመድ አስሮን ወደን ደስ ብሎ እንድናገለግለው ያደረገን ፍቅር ነው። ፍቅር ሁሉን ያምናል፣ ሁልጊዜ ነው ደግሞ የሚያምነው። ስለዚህ የኑሮ ጓደኛችንን ውስጣችን በጥርጣሬ የተሞላ እምነት ያጣን ሰዎች ምንም አይደለም ችግራችሁ። ሰዎቹ ስለማይታመኑ ብቻ ሳይሆን የፍቅር እጥረት ነው ያለባችሁ። እና ፍቅር አማኝ ነው። እኔ አላምናትም እሷን፣ እኔ አላምነውም እሱን አይልም። ፍቅር አማኝ ነው። አምኖ ነው የሚኖረው። ነገሮችን ከእግዚአብሔር ጋር ስለሆነ የሚያያይዛቸው ያምናል። መጽሐፍ ታማኝ አድርጎ ስለሆነ እግዚአብሔር ቆጥሮ የሾመን እግዚአብሔር ሌሎችን ሰዎች የምናምንበትን እድል ይሰጠናል። ስለዚህ ፍቅር ስለሌላው ሰው በጎነት፣ ስለሌላው ሰው በጎ ነገር ማሰብ፣ ፖዚቲቭ ቲንከር መሆን፣ ኔጌቲቭ ነገር ብቻ ሳይሆን ፖዚቲቭ ነገር ማሰብ የሚችል ነው። ሁሉን ያምናል።